ቆንጆች የኔ ጽጌረዳዎች ምንድን ነው ከአንቺ ጋር መግባባት ያልቻልኩበት ከ101 ይሞላል። እንደዚህ ነው ሰላም መጥተኝ መጀመሪያ ደግሞ እንደዛ መጥተሽ አንገቴ ላይ ተጠምጥመሽ እንዳይ ፊልም እንዲህ ሳሽከረክርሽ እንዳልነበር አሁን እንኳን የምክር አገልግሎት ባንክ ለሱ አይደለም ብሬለው ማለት አትቻለና እሺ ይሁና እኔ ግን ዛሬ እነዚህ ልጆች ሁኔታ ሸንቀጣው ምንም እየጣለኝ አይደለም። ካሜራ እውነትሽ ነው ታይተሽ በደንብ አድርገሽ ነው ገባኝ። ብርሽ ምን ይመጣል? ምን ለዛ ለሰጠሽኝ እንትን ብር ቀሪ ዝም ብሎ እኮ ብር ነው ለእኔ ለሸንቃጣው እንዴት ነው ብር ማበደር ለእኔ ሸንቃጣው ለእኔ እውነት እንደዚህ ደንቦችን ያስተምር በቃ ይከፈልሻል። እኔ ሸንቃጣው ቀዳም ስም እንዳለስልሽ እንዳሻንጉሊት ትጫወቺብኛለሽ። ከዚህ የበለጠ ምን ትፈልጊያለሽ? እውነት በጣም አዝናለሁ። ባንክ ለሱ አይደለም ብሬለው ማለት አትቻለና እሺ ይሁና እኔ ግን ዛሬ እነዚህ ልጆች ሁኔታ ሸንቀጣው ምንም እየጣለኝ አይደለም። ካሜራ እውነትሽ ነው ታይተሽ በደንብ አድርገሽ ነው እኮ አትነጋገሩም እንዴ? በጣም ያሳዝናል። ቆይ ምን ሆነሽ ነው? ኧረ ምን ምንድን ነው የሆናችሁ? ተናገረው እንዳችን አከነቱት። ይኸውልሽ ሙዚቃ ነው አለ ባለፈው ከፍቅር ጋር ወክ እያደረገኝ እንዴት አድርጋኝ እንደሄደች እንዲህ ገለማምጣኝ እኮ ነው የሄደች። አንቺ ስላላየሻት ነው። ምን ሆና ነው? እሷን ጠይቂያት እስኪ ምንድን ነው ያደረኳት? አንተ አላየሃትም እኮ ሽንቅጥ። ኧረ እንዴት ኧረ በስመ አብ ለዛውም ከፍቅር ጋር ሆኜ እኮ ነው ወክ እያደረኩኝ እንዲህ እስከመቼ ነው ማስታረቅ ያለብኝ? እኔ እኮ ግራ ገባኝ እና እንደዚህ ይደረጋል? እሺ እኔ እንደዛ ሰፍ ብዬ እንዴት እንዳሳፈረችኝ እኔ ነኝ ነው ማለት ችግር አለ እንዴ? ምን አገኘሽ? ምንም ችግር የለም። እናንተ ነገርን ቀለል አድርጋችሁ መኖር ነው። የሆነ ሚስጥር እንዳደማግጥኛል። እኔ ሚስጥር ንገሩኝ ነው መፍትሄው። እሱ ልጅ ቺቺኩ በጣም የሚገርም ተፈጥሮ ያላት ለእሷ እንኳን እሷን የመሰለሽ ጓደኛ እያለች እቺ የዋህ አንጀቷ ምን ያውቃል? ምን ታውቃለች? የዋህ እኮ ናት ሲመስለኝ። ግን ጉዳዩ ሲሪየስ ነው። ሸንቃጣው እውነት ነው። እናንተ ሲጀምር ምን የሚያገናኝ ነገር አላችሁ? የሚያጣላ የሚያክል የሚያገናኝ ነገር ያላችሁ አይመስለኝም። የሰፈር ልጅ ናችሁ። እንደዚህ ስትሆኑ አያምርባችሁ። ምን አይነት ምን ባረጋችሁ እንደሚሻለኝ እኔ አልገባኝም። እኔ ችግር አላት ወይ? እሷን ጠይቂያት እሺ። እሙ የተፈጠረ ነገር አለ አይሽልኝ አይደለ? ይኸውልሽ በባለፈው ከማርክ ጋር መንገድ ጋር ወክ ስናደርግ እንዲህ ገለማምጣኝ ሄደች። ጭራሽ ችግሩ ያለ ሲጀመር እሷ ጋር ነው። ታያታለሽ አይደለ? መልሷ ሁሉ ዝም ነው። ዝም ማርክ ምን ነገር አላውቅም። ለነገሩ እንደውም ከማርክ ጋር ያለውን ነገር እሷ ራሷ ትገር ማርክ ማለት እንደውም ልንገርሻለሁ። እንደዛ አድርገሻት ከማርክ ጋር ችግርሽ ምንድን ነው? ምንድን ያለባችሁ ችግር እኔ ማወቅ ፈልጋለሁ። ወትሮም ዝምተኛ ሰው ውስጡ አይታወቅም። እኔ ነኝ ከማርክ ጋር ኧረ እባክሽ ጭራሽ የማይጠቀጥቃችሁ ከማርክ ጋር ያለሽ ችግር ምንድን ነው? ማወቅ ፈልጋለሁ። ከእሱ ጋር ስታየኝ እንደዛ ይሆንሽብኝ ለምንድን ነው? በእርግጠኝነት ከእሱ ጋር ችግር ስላለብሽ ነው። ንገሪኝ። በሌላ መንገድ ከማጣራቴ በፊት ሌላ መንገድ ከመጀመሪያ በፊት ንገሪኝ። ማወቅ ፈልጋለሁ።
እንዲህ አይነት ነገር እንዴት ሊሆን ይችላል? አይሽልኝ አይደለ? እንዴት ሊሆን ይችላል? በቃ ዝም። እኔ ግን ይሄ ማርክ ምናምን የምትሉት ነገር በጣም ግራ እያጋባኝ ነው። ምንድነው ከማርክ ጋር ያለሽ ነገር? እባክሽ ምንድነው የምታወሩት? ምንድነው የምታወሩት ያለሽ? እንደ ጭራሽ መረበሽ ነው እንዲህ እያደረገሽ ሄድሽ ትታሽ። ምን ያደረኩሽ ነገር አለ? ከማርክ ጋር ችግር ከሌለብሽ ከኔ ጋር ምን አይነት ችግር ነው ያለብሽ? ሌላ የሁለታችሁ ችግር ማርክ ነው እንዴ? ሲጀመር ይሄን ዛሬ ጆሮዬ ሲበላኝ የቆየ ይሄን ልሰማ ነው። ሸንጋጣው ዝም በል ተናድጃለሁ። ይሄን ልሰማ ነው። ዝም በል አልኩህ አይደል እንዴ? እሺ ይኸውልሽ አንቺ ግን ማለት ነው ምናልባት ዛሬ ዝምታ መርጠሽ ሊሆን ይችላል። ነገ ግን ማጣራት ባለበት መንገድ አጣርቼ እውነታ ጋር ስደርስ ነው በእውነት እኔን አያልቅሽ ይዛኔ። ኧረ ምንድነው ነገር አታካብዱ፣ ተረጋጉ። ማርክ አያስተያይሽ በግልጽ ንገሩ ነው። ሁሉ እየተንቀጠቀጠ ነው። እኔ ምን አይነት ነገር እንደምነግራችሁ አይገባኝም። እሷ ጠይቂያት፣ መልስ እሷ ጋር ነው ያለው። ምንድን ነው እየተናገሪ እንጂ ተናገሪ። ማን ነው ማርክ? ማን ነው? እኔ ልንገርሻ ሲጀመር ማለት ነው ከእሱ ጋር ያለሽን ጉዳይ ቀስ ብዬ እደርስበታለሁ። ኧረ በእግዚአብሔር ተረጋጊ። ምንድነው ይሁንሽ? አትጣይኛለሽ እንዴ? ምን ትመስላለች እንጂ ሆነች ሸሸተ። በቃ ነው ይመለሳል። ምን አይነት አረጋጋት፣ እባክሽ አረጋጋት። ምን አይነት እብጀት ነው እንደዚህ የሚያረጋት? ምንድን ነው እንዴ? ማርክ ነው ያላችሁ? እውነት በማርክ ነው የተጣላችሁ? ነይ እንጂ ቆይ እሙዬ አለሁልሽ። ሁልሽ አለሁልሽ። እኔ ያለሁ ማንም አጠገብሽ አይደርስም። ማን አባቱ ማርክ እቤቴ ድረስ ገባኝ። አሁን ወዴት እንደሆነ ታሪክሽ የአንቺ በተለይ እኔ አንቺ ላይ ነበረ ትልቅ እምነት ነበረ። እንደዚህ አይነት ነገር ምን ማለት ነው? እንዴት አይነት ማርክ ነው ይሄ? ማርክ ምናምን የምትይው ምን ሊያደርግ ነው? አንቺ አጠገብ ሊደርስ ይቻላል? በቃ እኔ ብናደድ መብት አይደለም። መናደድ መብት ነው። ማፍቀር መብት ነው። እኔ እንዲህ ንክች አላርግሽ እንጂ መብት ነው። በቃ ንክች ግን አላርግሽ። እንዴት ነው አትመጪ? እንዴት ምክንያት እኮ ይኖራል። አንተ ደግሞ ይሄን ምክንያት ነው በቃ ተሰራኝ ነው ሰራ ያለዛ ጠቅልዬ ይሄዳል። አንቺን ይወዳል ሸንቃጣው እኔ ጸጉሬ ተሰራ ቢመጣው እንጂ በቃ ድምጼ ያምራል ስለበቃ ጉድፈላ ይገርማል። ሙዬ ጉድ ቀስ እያልሽ ጉድ እና ጅራት ወደኋላ ነው። ይገርማል። በቃ ዛሬም እንደዚህ አጣልፈሽ የጠራሽኝ በዛሽ ምክንያት ነው አይደል? እኔ አውቄዋለሁ። አንቺ ምንድነው ነገሩ ሳይጠራ እንደዚህ የሚያንጣጣሽ? ቆይ በባዶ ሜዳ ለምን እኔ አውቄዋለሁ። ከትላንት እስከ ዛሬ ስልኩን አጥፍቶ እሷ ልጅ ችግሩ ባትሆንና ከእሷ ጋር ባይሆን ኖሮማ እንደዚህ ባልጠፋ ነበር። ወይኔ ወንዶችን ግን በስመ አብ ሰብስቦ ነበር በአንድ ጉድጓድ መቅበር። አንቺ ደግሞ ምን ተነካ ነው? እኔ ያለው እንጂ እጄን አጣምሬ ቁጭ ብዬ የወደፊት ባሌ እያልኩኝ እስኪ ተይኝ በእናትሽ። ግን ቢያደርግ እንኳን ማርክ ከዚች ጋር ከዚች ፋራ ጋር ወይኔ ማርክ ለመጀመሪያ ጊዜ እንደዚህ ስትሳያት እኮ ነው። እሺ ተረጋጊ አንቺ። በስመ አብ አንገት ደፊ ሀገር አጥፊ ያሉ። እሱማ እኮ ልክ ነሽ። የሆነ ነገር ቢኖር ነው እንደዛ የሆነችው። ግን ደግሞ አንድ ቀን እንኳን ካፌ ሳናገኛቸው ወይ ሆቴል ሰፈር ውስጥ አብሮ ሳይታዩ አብሬ አይቻቸዋለሁ የሚል ሰው ራሱ እኮ የለም። ታዲያ እንዴት ብቻ እኔ እንጃ ለማሰብ ራሱ ይከብዳል። ዞሮ ማለት ነው ፈጣሪ አያጋጫት እንጂ በጥፍሬ ነው ማውጣላት አይሏል። አንቺ ብቻ ተረጋጊ። ግን እግዚአብሔር ያውጣሽ በይ። ይቺ ፋራ እንደዛ አታደርግ። አጃጅላን ግን ከተበላም አንዴ በዚህ አንቺ እየቀለድሽብኝ
አግኝ ትቀልጃለሽ። እኔ ነኝ የምበቀልልሽ። በቃ አጃጅላን ከተበላን ተረጋጊ። አንቺ እንደዚህ ነድጄ አሁን እንደዚህ መሆንሽ ላንቺ የሚጠቅምሽ ነገር አለ? ደግሞ ሲጀምር ለበቀል አንቺ አታስፈልጊኝ። እውነት አናቷን በርግጬ ብቻ ያገር መሳቂያ ታረጋጊ። እሻውን ተረጋጊ። ግን ማርክ ጋር ለምንድን እንደምትደርስ ወይም ተፈቀለ ደግሞ ለምን በቃ የምታስቢ ነገር ሁሉ ይልቁንስ በቤት ሄደን ለምን አናገኘው? እሱ ያስማማል። ማግኘቱ ምን ያደርግልሻል? ነገር ቺት እያደረገ ማጥቃት ነው የምታያለሽ። እስኪ ሌላ የተሻለ ነገር አታስቢ። ቺት አደረገችኝ እያልሽ ነው። በቃ አንቺ የምታስቢ የሆነ መጥፎ ነገር ብቻ ነው የምታስቢው። እሺ እሱ ጋር እንሂድ በሚለው እስማማለሁ። መጀመሪያ ተረጋጊ። እኔ በዚህ ምክንያት የፈለግሽኝ አልመሰለኝም። ምን ትጠራኛለህ? ምን ሆነ ነው? ተረጋጋ እንጂ። ምድረ ወሮ በላ ምን ሆነ ነው? ተረጋጋ እንጂ። ምንድነው ችግሩ? ቆይ ወላጫ የዚህን ሰፈር ወንዶች በቃ በተአምር ማየት አልፈልግም። እኔ ታውቃለህ? ምንድነው ችግሩ? ምን ሆነ ነው? ቆይሽ ምንድነው? ያን ማርክን አይተሃል? እኔ ማርክን አላየሁትም። ምንድነው ችግሩ? ትናንት ማኪ እዛ ገዝሽን ካልገደልኩላት ስትወረገረግ ነበር እንዳንተ። ዛሬ ደግሞ አንተ ምንድነው? ቆይ ምንድነው ችግራችሁ? እዚህ ሰፈር እየተካሄደ ያለው ነገር ምንድን ነው? እዚህ ሰፈር በቃ እናንተን በቃ ማጥፋት ነው የምፈልገው። እኔ ታውቃለህ? ምን ማለት ነው ደግሞ? ለምን ነው የምታጠፋት? አሁን ማርክ የት ነው ያለው? እኔ አላየሁትም። እንዴ ማርክን ያልጠብቅ እኔ የት ፈልገው ያለበት? ምን ሆነ ነው አንተ እንደዚህ የምትሆነው? እንዴት አየኝ? እኔ ያው በእርግጥ አይታይም፣ ግን ሲስቴር ነው ያየው። አይታይም እንዴ? ኧረ ሸንቃጣው እባክህ። እንዴ ስማ፣ እኔ ተወኝ። ቆይ ምንድነው ችግሮሽ? ምንድነው? ቆይ ተወኝ። ማርክ የሚባል ሰውዬ ይኸውልህ ብትመክሩት ይሻላል። እኔ በኋላ ስማ፣ ይኸውልህ አፍተልትዬ፣ ይኸውልህ እርቻውን አስበልቼ ይኸውልህ እደመድምለታለሁ። ይሄን ወቅ በማደርገው ነገር በሙሉ ግን ምስክር አለ። ይሄን ወቅ ችግር የለም፣ ግን ከዛ በፊት አንተ እንዳትሰበር እባክህ። ነገሩ እንዲህ የሰማይ ስባሪ የሚያክል ሰውዬ ማን ይገጥማል? ሄጀልን ለማመጥ ነው እንጂ ወይ ሀቅ ማጣት አንተ ምስክር አለ። እሺ ችግር የለም፣ ግን ተረጋጋ እባክህ። ምንድነው የሆነው? ምን አይነት ሰውዬ ነው እሱ ሰውዬ? ምንድነው የተከሰተው? ማለት ትናንት እንደነገርኩህ ማኪ ገዝሽን ካልገደልኩ ብለህ ስትወረገረግ ነበር። አሁንም የማኪ ድንግልና ነው? የምን ድንግልና? ሴቶችን እያፈራረቃችሁ እየወሰዳችሁ ታስረግዛላችሁ። የለሁበትም። እየወሰዳችሁ ታስረግዛላችሁ። ኧረ ሸንቃጣው እኔ የለሁበትም። በእናትህ የህዝብ ብዛት በእናንተ ምክንያት እኮ ሊገነፍል ነው። በቃ ሊገነፍል ነው። ያስረገዛችሁ እንዴ? አታስቡም ትንሽ? እኔ ምን ሸንቃጣው ለምን ግሮሰሪ ሄደን አንድ ሁለት እያልን ከአንተ ጋር ሂሳብ በኔ ነው። ሸንቃጣው ሂሳብ በኔ አንድ ሁለት እያልን ኧረ ዞር በል ከዚህ። ሂሳብ በኔ ነው ይልኛል። አሁን ማርክን ነው የምፈልገው። ይሄን ታውቃለህ? ማርክ ያለበትን ቦታ ትነግረኛለህ አትነግረኝም? አላየሁትም። በቃ ሄደን ፈልገውሽ። ድሮስ አንተ ምንም እኮ አትጠቅም፣ ምንም አትጠቅም። ዝም ብለህ አሁን ይሄኔ እሱ ልኮ ይሆን ማቺ ድንግልና ምናምን እያለች እርግዝናው ነው እንደ ገዝሽን ካላመንከው ነው ሲባል ነበር። ማርክ ምን ተፈጥሮ ማርክ ማስረግዞ ነው እንዴ? አረጆሲ ምንድነው እዚህ ሰፈር የሁሉ ነገር ሲካሄድ አንተ የትደህ ነው? ሸንቃጣው ኧረ በእናትህ ጠብቀኝ። በቃ እንጠብቃት። አሪፍ ነው፣ ግን ደግሞ ማዘሯ ብትኖር ደግሞ ከማዘር ጋር እዛ ተያይዛለች። አሁን ደግሞ ሌላ ችግር መፈጠር ነው። ብቻ እንጠብቃታለን። ወይ ትወጣለች ወይ ትመጣለች። ሲጀመር ልትመጣ ትችላለች እኮ። ግን ሰው ምን እያደረገች ነው ቢለንስ? ምን አገባቸው ደግሞ? መንገድ ገድላ እንደ ያለ ነው። ስለ ሰው ታስበልሻለች። አይኗን ማውጣላት እንዴ? ብቻ እንጃ። ድንጋይ ፈልግ እንጂ አላማ ምን በረግድላት። ብቻ ዛሬ ትመጣታለች። እና ኮኮ እንዴ አረኔ ትግስት ሁሉ አጥቶኝ ላንኮኮ ነው። ከማሚ ጋር መጣላት ትፈልጊያለሽ? እሺ በቃ እንጠብቃታለን። መምጣቱ ይቀር። እኔ ምንሽ ግን መቼም ልጅቷን የተሻታል ምን እንደምትነግር እኔ
ብቻዬን አልችላትም። ወይ መጀመሪያ አንቺ ትደባደበሽ። ማርያም አንቺ እውነትሽን እኮ ነው። ትልቅ ነች። ፌስ ቱ ፌስ የምንችላት ነገር አይመስለኝም። ኧረ በእናትሽ በድንጋይ አናቷን የምንላት እንጂ ምን ሆነሽ ነው? እንደ አንቺ ሁለቱን እኔ ፈሩ ምናምን ስትይኝ ግን አይደብርም? አይተሻታል። እኔ አቅም የለኝም። በቃ እኔ እቀድማለሁ እና እኔን ከጣለችኝ በቃ ወይ በድንጋይ ነገር እንላታለን። እንደሱ ይሻላል። ብቻ መጀመሪያ ግን ቆይ ምንድን ነው? ዝም ብለን ደርሰን እኮ መደብደብ የለብንም ማለት እና ምን እናደርጋት? ወይ መጀመሪያ መጠየቅ አለብን። ማኪ ምንድነው ችግርሽ ምናምን ብለን እንጠይቃታለን። አልመልስም ካለች ደግሞ እያዳፋችንም ሆነ እያዳፋናትም ሆነ እንጠይቃታለን። ብቻ መጀመሪያ ግን ፀጉር ቤት አልችታል። ዝም በቃ መልስ የለም እኮ ዝም ነው የምትለው። ምናልባት የዛን ቀን ሻንቃጣው ሳይለንት ሞድ ላይ አድርጓት ይሆናል። ዛሬ ታወራለች። ችግር የለውም። ስትጀምራች ምን ሆነሽ ነው? እኔ ግድግድ ምናምን ትያለሽ እንዴ? ኧረ በስመ አብ ግን አንቺ ነሽ የምትቀድሚው። ኧረ ማኪ ግን ትለያለሽ አንቺ። ምን ሆነሽ ነው? ሰው ልንደባደብ መጠንግድ። ኧረ በስመ አብ እኔ አቅም እንደሌለ ታውቂያለሽ። ይህ እባክሽ እዛ በድንጋይ እንላታለን። በቃ እሱ ይሻላል። መጀመሪያ እኮ ልጅቷ ትምጣ፣ ከዛ ደግሞ እንጠይቃታለን። ደርሰን እንደበደባት ነች ብቻ ትመጣታለች። ወይኔ በእናትሽ አላደረሰኛል። በጣም አመጣም እንዴ? አንቺ ግን በቃ ነገር ስታስቢ በሽታሽ ሁሉ ተሻለሽ። በቃ ለቀቀሽ አይደል ማኪ? በቃ ቀልድ የማይወራበት ቦታም ቀልድ ትጨምራለሽ አይደለ? ብቻ ዛሬ ትምጣ። መጀመሪያ ግን ተረጋግተሽ ነው የምታወሪያት። እሺ አልመለሰም ካለሽ ተንቦቀቦቅሽ በጣም እንዴ? መነናሽ ነው የሰው ልጅ ታዲያ ደርሰሽ እንዴት ትደበደበሽ? ኧረ በስመ አብ ዝም ብለሽ ከእንትን ጋር የምትገጥሚ ያስመሰልሽው አንድ ሰው እኮ ናት። ምንድን ነው? እንዴ ሮሚዮ ታግናት ማለት ነው። አንቺ ምን አይነት ሰው ነሽ? የሰፈርሽ ልጅ አይደለች እንዴ? አንተስ ምን አይነት ሰው ነሽ? አንቺ ጭራሽ